አንድ ሰፕላየር ሲመጣ በፊት ሰፕላየር ሲመጣ እኛ ጋር ቅርብ አሁን ቤት ቀይረን በፊት ያስሚነን አሁን ኮርኒስ ገብተናል። እዛ ስመጣ እኛ በቃ እኛ ራሳችን እናመጣለን። እያሳለፋችሁ 3 ተኩል 4 ሰዓት እያመጣችሁ ትጠናላችሁ። 4 ሰዓት የሰጣችሁን ኦርደር እኛ ድራይቨር የሚወጣው 8 ተኩልና 9 ሰዓት ነው። 9 ሰዓት ላይ ወጥተን እቃ እንዲደርስላችሁ ትፈልጋላችሁ። እንደዛም ሆነን ግን ተሟሙተን ይደርሳል እቃው አያድርም። ነገር ግን እዛ ጋር አንዳንድ ሰዎች ችግር ያለባችሁ ሰዎች አላችሁ። እርስ በርስ ያን ራሳችሁ ቅረፉት፣ ራሳችሁ የፈለጋችሁትን አድርጉ። እንትና እንደዚህ አወረደ፣ እንትና እንደዚህ አወረደ እየተባባላችሁ ታያላችሁ። እቃ አናወጣም፣ የበዓል ቀን አናወጣም ብለን አንዳንድ ሰዎች ስመጥቀስ ካለብኝም ራስ ካልከኝ ስም እጠቅሳለሁ። በታክሲ አንዳንድ ሰዎች በታክሲ መታችሁ የዛን ቀን የአንዳንድ ሰዎች የምንቀበል መስሏችሁ ቼክ ጉዳ ነበሩ። እንደትልቅ ሰው እናወራ፣ አንድ ሰው ሲያወራ አንድ ሰው ያወራ። ቼክ የምታደርጓል ሁሉንም በኩል አይን ነው የምናየው። ገባር አናወጣም አናወጣም ነው። በዓል ነው ኢድ ሲሆን ሌላው ካምፓኒ እንደሚያቆመው እኛም የእኛ በዓል ሲሆን እናቆማለን። አበሾች ነን። አዲስ አመት ነው፣ መስቀል ነው፣ እንደዚህ ነው። ከ3 ቀን በፊት እንናገራለን። ተደውሎ ተነግሯችሁ በግሩፕ ላይ ተለቆ ከዛ መጥቶ ደግሞ ክሮስ ቼክ ማድረግ የእንትናን ያወጣል በሚል እሳቤ ላይክ መጥቶ ቼክ ማድረግ ያ ፌር አይደለም። የኛ አሰራር አሁን ባለው ሁኔታ እንደዚህ የሚመቸው ሰው ይቀጥላል፣ የማይመቸው ሰው አይቀጥልም። በቃ ኢቴች እንደዚህ ነው አሰራራቸው። አልተመቻችሁም አላጠቃችሁም ትይዛላችሁ። የተመቸው ሰው ደግሞ ይቀጥላል። እኛ ግን እንዳለ ድራይቨር በታማኝነት በተሰጠው ኦርደር ልክ ሰኞ ተሰጠው ማክሰኞ ያደርሳል። ሰኞ ማታ ተሰጠው ማክሰኞ ያደርሳል። ሰዓቱም ደግሞ 4 ሰዓትና 5 ሰዓት አንተንም ሌሎችንም ተናግሬያለሁ። 5 ተኩል ማምጣት የምትፈልጉ ነጋዴዎች ነበራችሁ። 5 ተኩል አወጣችሁ። ከዛ ሎኬሽን አሰማርተን ለሹፌር ነግረን ከዛ ይዛኑ ቀን ይደርስላችሁ። እኛ ጀት አይደለም የምትፈልጉ ነጋዴዎች አላችሁ። ስለዚህ የኛ አሰራር እንደዚህ ነው። እንደዚህ ባይሆንልኝ እንደዚህ ሆንልኝ አትበሉ። አንዳንድ ሰዎች ለማስተባበል የማይሆን ቃል አትናገሩ። ያ ፌር አይደለም። ኢቴች ሳይመጣ 15 መቶ ወጥቶ እኮ ኢቴች መጥቶ እኮ 50 እና 60 እስከ 100 200 ያወጣ ሰፕላየር አለ። አንዳንድ ካምፓኒዎች እንደከፈቱት እኮ አሁን እኛ ለከስተመር ነው አይደል ሽልማት የምንሰጠው። ለነጋዴ ሽልማት የምንሰጠው ሁላችሁም ትበሉ ነበረ። ምክንያቱም 30 ዓመት ታወጡ የነበሩ ሰዎች በእኛ ካምፓኒ መስራት ስትጀምሩ 180 እና 200 እያወጣችሁ ነው። አንዳንዶቻችሁ ራሳችሁን ኮምፒቲሽን ውስጥ ከታችሁ ላይ እንትና እንደዚህ አወጣ የሚሄደውንም የማይሄደውንም እቃ ታወጣላችሁ። ምንድነው የሚያዘው? እቃ ላይ እንትና አወጣ 100 ኦርደር አወጣ የሚደርስለት ግን 30 ነው። ለምን እንደዚህ ያደርጋችሁ? አይ እንደዚህ ነው ሲላክላችሁ አንድ ድራይቨር ወጥቶ አንዷ ጋር ሲሄድ ካላነሳችለት ወዲያውን ነው ከኦፊስ የሚደወልላችሁ፣ ዋትሳፕ የሚላክላችሁ። አትመልሱ። ምንድነው ሲባል አይ እንትናችን እየመለሱ አለ እንቀይራለን እንደዚህ የምትሉ ነጋዴዎች አላችሁ። በዚሁ አጋጣሚ ማስተላለፍ የምፈልገው ለማዳም ቅመሞች እኛ ሀበሻ ስለሆንን የሚመስላችሁ እንዳለ በነጋዴ የሚወጣው እቃ እንዳለ እኛ ምንሸጥ ነው የሚመስላችሁ። ነጋዴዎች አሽገው ነው የሚሰጡን፣ አሽገን ነው የምናደርስላችሁ። ለማዳም ቅመሞች ነው የሆነ እቃ ሻርፕ ይሁን ወይ ደግሞ ሽፎን ይሁን አዛ የሚደርስላት ነጠላ ሊሆን ይችላል። ያ የኛ ችግር አይደለም። ይሄን እንዲገነዘቡ ፈልጋለሁ። ለማዳም ቅመሞች ይመለሳል። ልቦናችሁ እያወቀ ነው ያን እቃ ምክንያቱም ለምንድን ነው እኛ ጋር መታችሁ ቤት ውስጥ ስታራግፉ ይታያል ኦርደራችሁ። ራሳችሁን ኮምፒቲሽን ውስጥ ከታችኋል። እንትና እንደዚህ አወረደች ይህን ያክል ኦርደር አወጣች በቃ የሆነውንም የማይሆነው ምክንያቱም የማይሆን ከሆነ ካንሰል ይደረጋል። እዛ ጋር ግን መጥቶ የሚታየው ግን እናንተ ያወጣችሁት እቃ ነው። 100 እቃ ወርዳችሁ 30 ኤግዛክት ይደርሳል። 70 ግን ምክንያቱም ልቦናችሁ እያወቀው ግን ይመለሳል። ኪሎ ያልገባኝ ነገር ኦርደር እንትን ብሎ ሲመለስ ኪሎ ነበር የዴሊቨሪ ስንታችሁ ይሄ ነው አልተውነውም ያልተውነው አለማ ችግር የለም። 200 ሚላኩ የ200 አዎ ግን አሁን ካንዴራ ፎር ኤግዛምፕል
ኤግዛምፕል ዱባይ ውስጥ አሁን ለምሳሌ አንድ ድራይቨር አላዊር ሄዶ አልኳኔጅ ለመሄድ አላዊር ሆኖ ይደውልላታል። አልኳኔጅ ላለችው ከዛ ሲደውል ካላነሳች ቀጥታ ኦፊስ ይላካል። ያ ኦፊስ ደግሞ ለነጋዴው እቺ ልጅ አትመልስም ይባላል። ካልመለሰች አልኳኔጅ ሳይደርስ እኮ ይከነሰላል። ቦታው ላይ ግን ናልኝ ብላ ከደረሰች ግን ይቆረጥባቸዋል እንጂ ቅጣት አልቀረም። ምክንያቱም እንዴት ነው እኛ በውሃና ነደው ይቆረጣል። ኦፍኮርስ ናልኝ አምጣልኝ በላይ ሄደች ከስተመር ቦታው ላይ ከደረሰን ኦፍኮርስ ይቆረጣል። እንደገና ደግሞ እናንተ ልካችሁ የማይሆን እቃ ለከስተመር ልካችሁ የማይሆን እቃ በፊሊተር በምን አሳብዳችሁ የላካችሁት እቃ ልጅቷ ጋር ሲደርስ የማይሆን እቃ ሆኖ ሲደርስ ልጅቷ በአብዛኛው እኛ ሀበሻ ስለሆነ አንድ ላይ የምንሰራ ስለሚመስላቸው ከፍተን እንየው ይላሉ። ሼንና አማዞን ቢሆን ከፍተው ያሳያቸው ደውለን እች ልጅ ከፍቼ ሊየው ነው እንዳትከፍተው የሚሉ አሉ። ንጹህ እቃና ያለችው እቃ ከሆነ ቢከፈት ሲጀመር ችግር የለውም። ከእነሱ ጋር እንጣላለን። ለምን? እኛ ሀበሾች ነን። ምን ሰራ የሚመስላቸው የእኛ ሱቅ ነው የሚመስላቸው። በላቸዋቸው ስንቶች ናቸው? ቪዲዮ ማን ነበር? ፓፓ ነው አንተን የምትልክልኝ ነበር መጀመሪያ ብሎክ አድርጓቸው አልቅሰው፣ ከዛ እያለቀሱ ሪከርድ አድርጋችሁ፣ ከዛ ደግሞ አሳምናችኋቸው አባብላችሁ እየሳቁ ምናምን ሪከርድ። አሁን እኔ ለምሳሌ አላይን አልዋገን ከአጅማን የ3 ሰዓት መንገድ ነው አደረስኩላት። ለአንደች አበሻ ቀሚስ ነው ያዘዘችው። ቦታው ላይ ደረሱ ሰጥቷት፣ ግን መቀነት ቀረባት። ከዛ በተደጋጋሚ ስትጠይቃቸው ሊልኩላት አልቻለችም። ከዛ ልጅ ስቶቃ ምን አደረገች? ሌላ እቃ አዘዘች። ከዛ በዛው ሲመጣ መቀነቱንም ላኪልኝ አለች። ከዛ ዘሴም ላይ አሚን ራሱን እቃ ራሷ ልጅ ትባጋ እኔ ራሴ ልክ ስደርስ ልጅቷ መጀመሪያ ያለችው እቃውን ከፈተው መቀነቱ አለ ነው ያለችኝ። አይ እኔ መክፈት አልችልም ይቅርታ፣ ያዘችው እቃ ግን ነው የመጣለች። እንደዚህ አዝዣት አላመጣችልኝም። የቀረ እቃ አለ 600 ብር ከፍላ እና አንድ መቀነት ቀረባት። በተደጋጋሚ ግን ስትጠይቃቸው ነጋዴዎቹ ስላልመለሱላት ሌላ እቃ አዘዘች። ያን እቃ እንዲመጣል ያን እቃ ስታዝ መጣላት። አንድ ላይ ነው የላኩላት። እኔ እንደዚህ ከፍዬ ነበር ላኪልኝ ስላት ግን አላከችልኝም። እኔ የምፈልገው መቀነቱን ብቻ ነበር። ለትልክልኝ ስላልቻለች እንደዚህ እቃ አዘዝኩ። ነጋዴዋ ጋር ደውዬ ወዲያውን ሳወራት አይመለከትም፣ ያንተ እቃ ያንተ ስራ የተሰጠን ብቻ ማድረስ ነው አለች። ያደረስኩላት ልጅ እኔ ነኝ። ነጣ ላይ ሙሉ አበሻ ቀሚሱ ምንድነው የቀረብሽ? ነጣ ነጋዴው ጋር እንዲህ እኮ አዛሽ እንዲያስቀርተሽ ያንተ ስራ እንደዚህ እንደ ህጉ አይፈቀድም። ግን እንደዛ የላኩትም ሰዎች ህጋዊ አይደሉም። በእኛ ስም እኛ አበሻ ስለሆነ ግን ማጭበርበርም ደግሞ አይቻልም። የማዳም ቅመም እኮ እዚህ ጋር ሽንት ቤት አጥባ ምን ብላ የምታመጣው ብር ድጋሜ ሲሄድ የዲሊቨሪ ክፈሪ ማለት ሼም ነው። እንደዛ የምታደርጉ አላችሁ። እዚህ ጋር አሁንም እዚህ ጋር ያላችሁ ልጆች አላችሁ። ምክንያቱም እኛ አበሻ ስለሆነ ሱቁ ራሱ የኛ የሚመስላቸውም አለ። በፊሊተር አሳብደው ምን ብለው ያልተባሉትን እቃ ይልኩላታል። ልክ ስንሄድ ይሄ የኛ እቃ አይደለም መልሽ ከከፈተችው በኋላ ያን መልሰው ብር ተቀብለን እንሄዳለን። ተሰበስበው ነው። መሲ አዲስ ነገር አለሽ? መሲ እንዴት ናችሁ? ወይ አጠራ እኔ ቅድም ነበር ልክ የነበረው ሰመር የገባ ጊዜ በእጣው በብር በኩል ማለት ነው ልነግራችሁ ነበር አስገቡኝ የነበርኩት። የኔ አንድ ከሰመረ ሲሆን በእኔ በኩል ላይ አንደኛ እጣ ደርሷት ነበረ እና እሷ ብር ተቀብላ ቪዲዮም ቀርጸውኛል ብላ ቪዲዮ ልካልኛለች። ነገ ፖስት አደርጋለሁ ብዬ አስቤ ነበረ። እንዳጋጣሚ ዛሬ ተወጣ እዚህ ላይ እና በዚህ በኩል እናመሰግናለን። የደረሳት እጣ ደርሷታል ለማለት ነው፣ ለመመስከር ነው የመጣሁት። የእናንተ መዘግየትም ነው እንትንን የሚያመጣው። እሷም አልተመቻትም ነበርና እንትን አላለችኝም፣ ግን ወዲያው ተቀበለች። ተቀብላለች። ሴም ታይም ማድረግ ይቻላል።
በዛ ልካልኛለች። እኔ ደግሞ ለነገ ነበር ፖስት ላደርግ የነበረው። እናመሰግናለን መሲ። አሁን ነገሩን ስንጠቀልለው መጀመሪያ ሄኖክን አመሰግናለሁ ለአሰሪህ ወይም ለድርጅትህ ይህን ያህል ቆመህ ስትከራከር ብቁም ሆነህ እንደ አንድ ሰራተኛ ሳይሆን የባለቤትን ቦታ ተክተህ ስለምትናገረው ንግግር ስለምትናገርበት ቶን አደንቅሃለሁ፣ አመሰግንሃለሁ። ሌላው የወደቀ ዛፍ ምን ይበዛበታል ይባላል። ይሄ ልጅ አንዴ ፊት ለፊት ወጥቷል ተብሎ ሁሉን ነገር እሱ ላይ ልንዘፈዝፍበት አንችልም። ሁሉም ራሱን ያውቃል። ፍቅር ራስህን ታውቃለህ። ማነው ሰመረ ከሚሉት ልጅ ውጪ እኔ በራሴ ሙሉ ኃላፊነት ወስጄ የምናገረው ተናገሩ ከተባሉት ሁላችሁም ተናግራችሁ፣ መረጃ ሳይኖረኝ አላወራም፣ ሲኖረኝ ደግሞ እናገራለሁ። ስለዚህ እራሳችሁ ልትደራጁ ስትፈልጉ ሰውን ጥላችሁ አይደለም። ሁሉም የራሱን ርዝቅ ያገኛል። አንድ ነገር ልንገርህ፣ ገርማርዬ እንትን ማድረግ እችላለሁ፣ ግን እንደዛ አይደለም። እኔ አግዛችኋለሁ። ይኸውልህ በጣም የሚያሳፍር ነገር ነው ያልካቸው። አንተ ሲጀመር አሁን ረግጠሃቸው እነሱ ምንድነው ግሩፕ ለመፍጠር የግሩፕ አለቃ በዚህ ወጥቶ በዚህ ገብቶ ብዙ ሄደዋል። ኢቨን ሰፖርት አደርጋችኋለሁ ሲላችሁ ለእናንተ ሞታችሁ ነው። ሲጀመር ማንንም ሳትነኩ ማንንም ምንም ሳታደርጉ የራሳችሁ በራሳችሁ መንገድ እሱ በመቶ እኔ ነግሬያችኋለሁ። የእሱ አወራረድ እንደ መብረቅ ስለሆነ ነው ችግር የፈጠረው። እናንተ ግን ከታች እንደ ትል ተነስታችሁ እሱን ልትበልጡት ትችሉ ነበር በንጹህነት ብትሄዱ። ጥሎ የአበሻ ችግሩ ጥሎ ማለፍ። አበሻ የራሱ የእሱን አይዲያ ይዛችሁ እሱን ሳትነኩ ባጠገቡ ማለፍ ትችላላችሁ በቅንነት። እኔ በራሱ አሁንም ቢሆን ሁልጊዜ አንድ ነገር ልንገራችሁ። ሁልጊዜ ከኔ በላይ የሆነ ሰው ሳይ እንዴት ደረሰ፣ እንዴት ባደርግ እዛ ጋር ልደርስ እችላለሁ ብዬ ስለምን ሁልጊዜ ስኬት አለኝ። ሀምድላ ግን ተነስታችሁ እንዴት ጥለነው እንለፍ? ለምን አትንኩት? ሂዱ በመንገዳችሁ። የእናንተን ርዝቅ ታገኛላችሁ። ሁሉም ርዝቁ ከአላህ ነው። ከሰው ማንም ስለወደቀ የእናንተ ርዝቅ አይዳብርም። ማንም ስለቆመ ደግሞ የእናንተ ርዝቅ አይጎልም። ፍቅርን ብቻ አይመለከትም ይሄ ነገር። አብራችሁ ያወራችሁት አሁን እኔ ድምፁ አለኝ። ኸላስ እኔ ድምፁ አለኝ። ፍቅር ብቻ አይደለም። በጣም ታሳዝናላችሁ፣ ታሳፍራላችሁ። ማንም ሰው መስራትን ያስባል። እኔ ያደንቃችኋለሁ መስራት ለመመኘታችሁ። ሰውን ጥሎ አይደለም፣ የሰው ስም አቆሽሾ አይደለም። ጎዶሎ እሱ አምኖበት ደረቱን ነፍቶ ነው የተናገረው። አዎ ይሄ ነገር አለ፣ እያስተካከልኩ ነው። ይሄ የማንም ካምፓኒ ወይም የማንም ቢዝነስ ላይ ያለ ሰው እድገት ነው። ነገሮችን እያስተካከለ ነው የሚሄደው። እናንተ ጎትታችሁ አውርዳችሁ ልትወጡ፣ ይሄ ነው መጨረሻችሁ። ልርዳችሁ መባል ይሄ ሞታችሁ ነው። ሰራ አትሊስት ይሄ መጥቶ እኔ ፍቅር አደንቅሃለሁ። እኔ ይሄንን ያልኩት በዚህ ሰበብ ነው ብለህ ተናግረሃል። መጥተው ወጥውጠው የወጡት ደግሞ እነሱ ያሳፍራሉ። ሰራሃ የእነሱ ያሳፍራሉ። ወላሂ በተለይ በወንድ ልጅ በጣም ያስጠላል። እኔ ይሄኛው ጆሮዬ እየሰማ ራሱ በጣም እርግጠኛ መሆን አቅቶኝ ነው እንትን ያልኩት። ይሄን ያህል ሰውን በመጣል ደግሞ ከትንሽ ነገር ጋር ለመጣጣል ሞክሩ። ከእንደዚህ አይነት ነገር ጋር ምን ያጋፋችኋል? ጭንቅላት፣ ብር፣ ሁሉ ነገር አንድ ላይ ቀጠን ብሎ አጠር ብሎ ስላያችሁት ነው። ወላሂ ነውር ነው፣ ሐራም ነው። የሰው ልጅ በስንት መከራ የደረሰበት ጋር እንደሚደርስ አታውቁ። ምን እንዳለፈ፣ መቼ ጾሙን እንዳደረ፣ መቼ በባዶ እግሩ እንደሄደ፣ መቼ የማታውቋቸው ብዙ ነገሮች የሰው ልጅ ያሳልፋል። ያ ሁሉ የታለፈን ነገር እናንተ በአንድ ቃል ግሩፕ ፈጥረን በዚህ ልጅቷንስ እንዲህ የምታሳጧት ማፈሪያዎች ናቸው። እኔ አፌ
አስረግጬ እነግራችኋለሁ። ማፈሪያዎች ናቸው። የሰው እዚህ ጋር ያላችሁ ሁላችሁንም ቦልቻችሁ እወጣለሁ። ከዛ በኋላ አንድ ሰው አልፈልግም። አንዴ በትልቁ ማለት እኔ ጋር ስትመጡ ቲጂ እንዳስቂ እግዚአብሔርን ትልቅ ሰው በሳቅ አይደለም ወይ በእግዚአብሔር በማርያም በውስጥ ይሄንን ነገር ብጨርሰው ብር ከወልደ ጊዮርጊስ ተቀብላባል ነበር። ገባሽ? እኔን ነበር አሱሮንትን የሚሉ መጡ። ወልደ ጊዮርጊስን ዳይሬክት አናገርኩት። ኢቭንስ እኔ ፍቅር በተለይ ቅድም እዚህ ጋር የነበራችሁን እኔ አሁንም ትለያላችሁ። እኔ ጋር የመጣችሁ ሚስጥራችሁን እንዳፍንላችሁ አይደለም፣ ህዝብ ይወቅልን ብላችሁ መጣችሁ። ኦኬ፣ ህዝብ ይወቅልን ብላችሁ ስትመጡ ህዝቡ እንዲያቅላችሁ። ኢቭን እኔ አጀንዳ ፈላጊ በሆነ ቤቴ ነው አይደለም ማደርገው። እኔ ጋር መጣችሁ ያላችሁት ሌላ ነው፣ እዚህ መጣችሁ ያላችሁት ሌላ ነው። እኔ ሄኖክን አላውቀውም፣ ማንንም አላውቅም። እኔ ጋር የመጣችሁት እኮ እኔ እኮ የሚዲያ ሰው እኮ ነኝ። እኔ ሀቁ እንዲወጣላችሁ ነው አይደል የመጣችሁት? እኔ እንደዋሽላችሁ እንዳትጠብቁ። እኔ ለልጅ አልዋሽም አይደለም። ቲክታክ ላይ ለምትመጣመጡ ሰዎች ለገንዘብ ብላችሁ ለወለድኳት ለአርሴማ ልጄ ወጣትነቴ ላጣሁባት ልጄ አልዋሽም። እንዳትጠብቁ። በራሴ ቆዳ ነው የምቀበረው። የግሩፕ ከፍታችሁ የሆነ ነገር ልትፈጥሩ ስታስቡ የዛ አካል መሆን አልፈልግም። እኔ ወልደ ጊዮርጊስ ሚዲያ ላይ ነው፣ ቲክታክ ላይ ነው የመጣው። ቲክታክ ላይ ከመዳም ቅመም ጀምሮ እስከ ዲያስፖራ ይወቀሰው የራሱ ዜጋ ነው። በዚህ ነው የማምነው። አለሀበሻ እንገናኝ ስትሉ ወልደ ጊዮርጊስን ስልክ ላይ አስገብቼ ወልደ ጊዮርጊስ እንድስል ወልደ ጊዮርጊስ ነው ኖ ህዝብ ፊት ብሎ ወደ ሚዲያ መጣው። ግን ሁሌ ስራችሁ እኔ ይብላኝ አብራችሁ በጉርብትና በጓደኝነት አብራችሁ ለሚበላው እኔ ብቸኛ ነኝ። ብቸኝነት ውበቴ ነው። ሲጀመርም እኔ ማምነው አብዛኛውን ጊዜ የመዳም ቅመሞች ነው። ምግብ እንኳን ልከውልኝ አምኜ የምበላው እነሱን ነው። አሁን ደግሞ ሞር በቃ ሰው እንድረቅ አደረጋችሁ። ለምን እኔን መዋሸት ተፈለገ? ይቅርታ ማለት ሲገባችሁ ኖ በቃ ሶሪ ማለት ሲገባችሁ ያላችሁትን መድገም ሲገባችሁ መካዱ ለምን አስፈለገ? መዋሸቱ ለምን አስፈለገ? ለምን ዋሻችሁ? ለምን ማስመሰል ለምን አስፈለገ? እንዴት ወልደ ጊዮርጊስ ሙሌት ቤት ሲመጣ የጀርባ አጥንታችሁ ሆነ የጀርባ ቅማላችሁ ነበር እኮ ስሙ አይደለ? ለምን ያንን አላደረጋችሁ? እኔ ወልደ ጊዮርጊስ እኮ ከበደለኝ እዚቹ ፍርጥርጥ እኔ ሁለ ነገሬ ሰውና ሰው የሚያጣላ ነገር አላደርግም። ሰውን ሀቅ የሚያወጣ ነገር ነው ያደረኩት። ቲጂ እኔ ጋር ያሉት ሌላ ነው። እዚህ መቶ ጻድቅ ሆኑ። ገባሽ? ሁሉም ጻድቅ ሆኑ። ግን ምድርና ሰማይን የፈጠረ አምላክ ወይ ስራችሁን ወይ ህይወታችሁን ይባርክ። የሆነ ነገራችሁን ብቻ ይባርክ። አንድ ዳቦ በልተን ከዚህ ስወጣ እኔ መኪና አደጋ ሊጨፈልቀኝ ይችላል። ለማናችሁም ብዬ አሏቸው። ለሀቅ ኑሩ። ይሄ ገንዘብ ዛሬ ጥላችሁ ልትሞቱ ትችላላችሁ። የሆነ ነገር መሰላክል ሊገጥማችሁ ይችላል። ፍቅር ስልክ ደውለህ ዳይሬክት የሆነ ሰውን እዚህ ጋር ከነበረ ሰው እኮ አስገብተህ እኮ ግሩፕ ከፍተን የግሩፑን ትናንትና ቢሆን እኮ እንደዚህ ነው። ግን ወልደ ጊዮርጊስ እኔን አንድ ብቻ ሚውተፍታና ይቅርታ አድርገህልኛል አይደለም? ኧረ እኔ ማንንም አልቀየምም። ይኸውልሽ አመሰግናለሁ። በቃ ያንን አንድ ነገር ልንገርሽ፣ ኖ ይሄ መንገድ አይደለም። ፍቅር ብለሽ ስትጠሪ ሌላውን መጠራት አለበት። ቤት ሀበሻ ነው አይደለ? አብሮት ሲያወራ የነበረው ነው አይደለም? ፍቅር ነው አይደለም? እሱ ብቻ የሚጠራበት ሰበብ ምንድን ነው? በቃ ይቅርታ ሙኒት፣ ይኸውልሽ አሁን እናሳጥረውና ያ ሰው ስሙ ቢጠራም እዚህ ጋር መጥቶ ግን እውነታው መስክሯል። ባሽ አይደለ? ያው አሁን የሆነ ሰው የሆነ ነገር ከተባለነበት መቀየስ ነው። ኖ ሌላው ላይ ለጥፎ አይደለም ነው ለምን መቀየስ ነው? በዚህ ምንም የማታውቀው ነገር እኔ ለምን ከወልደ ጊዮርጊስ ጋር ተጣሉኛል? ነገራት። አብረው ቪዲዮ ኮል አድርገው ነበረ። ይሄኔ ከዛ በኋላ ሲወራ ፍቅር ብቻ ተባለ። ለምን መሲ አሁን እኮ መሲ እንዳጋለጠች መሲ ብቻ እንደሆነች ነው እየተነገረ ያለው። እነሱ እንዳላወሩ ወልደ ጊዮርጊስ በስልክ ስናወራ ለአንተ ሳይድ ይቻለ ሄኒ በማርያም ሄኒ አንተ ስናወራ በስልክ ለአንተ ሳይድ ይችላል። ቮይስ ማውጣት ያልፈለገች ይኸውልህ አንደኛ እኔ ሳር
የእሷ ድምፅ አታወጣም። ምክንያቱም አይሆንም እንጂ እናውቃለን እውነቱን እንዳለ ቅድም እኔ ሳታስገቡኝ በፊት 4 ሰዎች ናቸው እንትና ስም እየጠቀስኩ ነበረ። ገባሽ አይደለ? በቃ እነዛ ሰዎች እኛ ደግሞ የአራዳዎች ነን እንቀየሳለን። የሆነ ሰው ፍጠጥ ብሎ ግን ሲያወራና የሆነ ሰውን ላይ ያልተባለችውን ያለውን ነገር አላለችም ብሎ እንዲያወራ ይሄን ምን እንደሆነ ታውቃለህ? መሲ ቢግር ስፔስ እናቴ መሲ ገባ። ይኸውልህ ውስጧ ላይ ያለው ሁሌም እንደዚህ ናት። አይተህ ከሆነ ሚዲያ ላይ ተጠቃሚ ከሆንክ ሁሌም እንደዚህ ናት። ዝም አትልም። ደግሞ ዛሬ የመጣ ነው ከወልደ ጊዮርጊስ ጋር። እኔ እንደውም ቅድም ምን አልኩ መሰለህ? አጀንዳ አለ ስትል ምን አይ የምንነጋገር ነጋዴዎች ስትል እኔ አልመጣም ስል ወልደ ጊዮርጊስ ጋር ነው ኢቲኤች ደሊቨሪ ስትል እሺ ምናምን አለና ተነስተን መጣ። ምክንያቱም እኛ ለመነጋገር ነው እንጂ በእንደዚህ አይነት ኬዝ ያለ አልመሰለን። ስለዚህ መሲ እውነቱን መናገር ስለምትፈልግ ዝም ስለማትል ነው እንጂ ዝም ብንኖር እስካሁን ብዙ ነገር ግን ዝም ወልዴ እኔ እነዚህ ሰዎች ሰምቼ አይደለም አንተ ጋር የመጣሁት። ከዚህ በፊት ሳሪችንም ሳሪ ሌላንም ሳሪ ሀበሻንም ማናግሬያለሁ። በእነዚህ ሰዎች ኮመንት አይደለም ለእኔ አዲስ አጀንዳ ነው። እኔ ፊትም ሙኒት አንዴ መናገር እፈልጋለሁ። ነግረኝ ትችላለች። ቤት ያበሻ ብላችኋል። አሁንም ያለውን ነገር እዚሁ ጋር እንዲጠራ ስለምፈልግ ምን እንደተባለ እያንዳንዱን እንዲነገር እፈልጋለሁ። ማን ምን አለ? ተነስቶ አንተ ከፍቅር ጋር ምን ተነጋግረህ ነበር? አዳምጪኝ በደንብ። ማጥራት